ሰላም ሰላም የዩቲዩብ ተከታታዮቼ ዛሬ ይዤላችሁ የቀረብኩት አዲስ የወጣው የንብረት ማስመለስ አዋጅ ቁጥር 1364/2017 ምን ይላል የሚለውን ዋና ዋና ነጥቦችን እንድትገነዘቡ ፈልጋቸውን ጉዳዮች ላነሳላችሁ ፈልጋለሁኝ ማለት ነው። አዋጁ በግልጽ እንዳሰፈረው ገዢ የሆነ ወገን የገዛውን ንብረት በተመለከተ ሻጭ ያንን ንብረት ሲያፈራ የገቢው ምንጭ ምን ነበር? እንዴት አፈራው? ያፈራው ንብረት በህጋዊ መንገድ ነው ወይ የሚለውን ማረጋገጥ እንደሚገባ በግልጽ መገመጡን ያሳያል ማለት ነው። እናም ስለዚህ ህጋዊ መሆኑን ማለትም ቤቱ በስሙ መሆኑን፣ ካርታና ፕላን በስሙ መሆኑን ወይንም የተሽከርካሪ ንብረት ሊብሬ በስሙ መሆኑን ብቻ አይቶ ግዢ መፈጸም በገዢ ላይ ኪሳራ ሊያስከትል እንደሚችል ይደነግጋል ማለት ነው። ስለዚህ ገዢ የሆነ ማንኛውም ግለሰብ ወይም ቡድን ንብረቱን ከመወረስ ለማዳን ምን ማድረግ አለበት የሚለውን ስናይ ሻጭ የሚሸጠውን ንብረት እንዴት አፈራው? የገቢ ምንጩ ምን ነበር? አሰራሩ እንዴት ነበር? ለመንግስት የሚከፍለው ታክስና ግብር መጠን ካፈራው ንብረት አንፃር ምን ይመስላል የሚለውን ማረጋገጥ እንደሚገባ ያስገድዳል ማለት ነው። በመሆኑም ካርታና ፕላን እንዲሁም የተሽከርካሪ ሊብሬ ብቻ አይተን ግዢ መፈጸም በገዢ ላይ የሚያስከትለው ኪሳራ መኖሩ መገንዘብ ያስፈልጋል ማለት ነው። በአዋጁ አንቀጽ 25 እንደተመለከተው ከሆነ በወንጀል የተገኘ ንብረት ከሆነ የተገዛው ፍሬ መንግስት ይህንን በወንጀል የተገኘ ንብረት ግዢ ስሙ ወደ ገዢ ቢዞርም መንግስት እንደሚወርሰው በግልጽ ተቀምጧል ማለት ነው። በኋላ ክርክር ላይ የቅን ልቦና ገዢ ነኝ በሚል የሚቀርቡ መከራከሪያዎች ሆን ብሎ ንብረቱን ለመደበቅ የተጠቀማችሁበት ስልት ነው በሚል መንግስት ንብረቱን ይወርስባቸዋል ማለት ነው። ስለዚህ አዋጁም 10 ዓመት ወደ ኋላ ተመልሶ ተፈጻሚ እንደሚሆን በግልጽ አስቀምጠዋል ማለት ነው። እና ገዢዎች፣ ሻጮች ንብረቱን ከየት ነው ያመጡት የሚለውን ነገር አረጋግጠው ግዢ እንደሚፈጽሙ አዋጁ ያስገድዳል ማለት ነው። እና ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ዛሬ ላስገነዝባችሁ የፈለጉት ጉዳይ ይሄን ነው። በቀጣይም የተለያዩ የህግ ርዕሶች እና ህብረተሰባችን ሊጠነቀቁባቸው ይገባቸዋል የምለውን ነገር አቀርብላችኋለሁ። ዩቲዩቤን ሰብስክራይብ አድርጉ። ሰላም፣ ደህና ሁኑ።